አሁን ልብ ብላችሁ ስሙኝ። የምነግራችሁ ታሪክ የገንዘብ ብቻ ሳይሆን የሞራል ጭምር ነው። ሁላችንም እያወቅን በየቀኑ የምንጥለው የሀብት ክምር አለ። እያንዳንዱ የምግብ እሽግ ላይ የምናየው ቀይ ማስጠንቀቂያ ኤክስፓየርሽን ዴት፣ ጊዜው አልፏል ጣል የሚለው መመሪያ ውሸት ቢሆንስ? ይህ ነው ታላቁ ጥያቄ። እናንተስ ከዚህ በፊት ስንቶቻችሁ ናችሁ የሳምንት ደሞዛችሁን በቀጥታ ወደ ቆሻሻ መጣያ ያወረወራችሁት? አሁን የምታዩት እውነታ እጃችሁን ባፋችሁ የሚያስጭን ነው። ምክንያቱም በአንድ ዓመት ውስጥ በሀገር ደረጃ የሚባክነውን ምግብ አንድ ትልቅ ከተማን መመገብ የሚችል ነው። ታዲያ ይህ ሁሉ ሀብት ለምን እንጥላለን? ዋናው ምክንያት ደግሞ ማሸጊያው ላይ የተጻፈችው አንድ ቀን ሁላችንም ስለምታስፈራራ ነው። ዛሬ የምግብ ኢንዱስትሪው ከኛ የደበቀውን ሚስጥር እናም የሰውን ልብ የሚነካውን እውነት እንገልጣለን። ስለዚህ ይህን ቪዲዮ ስትጨርሱ የገንዘብ አጠቃቀማችሁን ሙሉ በሙሉ እንደምትቀይሩ እርግጠኛ ነኝ። ወደ መሶብ ኩኪንግ እንኳን በደህና መጣችሁ። ይህ ቻናል በሺዎች የሚቆጠሩ ሰዎችን የሙያ ባለቤት ያደረገ ሲሆን በሚሊዮን የሚቆጠሩ ሰዎች ደግሞ የምግብ አሰራር ዘዴን የቀየረ ነው። ዛሬ ግን ከምግብ አሰራር ባሻገር ወደ ገንዘብ ፍልስፍናው ዘልቀን እንገባለን። የዚህ ሁሉ ዓላማ ገንዘባችሁን፣ ጊዜያችሁንና ጤንነታችሁን ለመታደግ ነው። በምግብ ኢንዱስትሪ ውስጥ 3 ሚስጥራዊ ኮዶች አሉ። እነሱም ሴል ባይ፣ ቤስት ቢፎር እና ዩዝ ባይ ናቸው። ግን የሚገርመው ብዙዎቻችሁ ሁለቱም አንድ ናቸው ብላችሁ ታስባላችሁ። ያ ደግሞ ትልቅ ስህተት ነው። እነዚህ ገንዘባችንን የሚሰርቁ ሌቦች እነዚህን ኮዶች ተጠቅመው ነው የሚሰርቁ። እንግዲያው የደበቀውን ሚስጥር እንደ ጫማ ማሰሪያ ብትንትን አድርገን እንፍታው። የመጀመሪያው ሴል ባይ ወይንም የሽያጭ ቀን። ይህ ትዕዛዝ ወይም እሽጎች ላይ የታተመው አሊያም የተጻፈው ለሱቆች እንጂ ለኛ ደህንነት የተጻፈ አይደለም። በመሆኑ ይህ ቀን የሚያበቃው ባለሱቆች ቶሎ እንዲሸጡት ነው እንጂ ተገዝቶ ወይም ተሸምቶ ወደ ቤት ከመጣ በኋላ ምግቡ ለሳምንታት አልፎም ተርፎም ለወራት ሊቆይ ይችላል። እንግዲህ አስቡት፣ ይህ ቀን አለፈ ብለን የጣልናቸውን ምግቦች ለስንት ሰው ራባቸውን ያስታግስላቸዋል። ከዚህ በኋላ ግን መጣል የለባቸውም። ሴል ባይ በቃ እስከዛሬ ይሸወድከን ይበቃል፣ ኖ ሞር በሉት። ሶስተኛው ቤስት ቢፎር ወይንም ለጥራት ይመረጣል። ቤስት ቢፎር ደግሞ የጥራት ቀን እንጂ የደህንነት ቀኑን የሚገልጽ አይደለም። ስለዚህ ከዚህ ቀን በኋላ ጣዕሙ ወይም ሸካራነቱ ትንሽ ሊቀንስ ይችላል። ሆኖም ግን ለመብላት ወይም ለምግብነት ለማዘጋጀት የሚከለክለን ገደብ የለም። ሙሉ በሙሉ ደህና ነው። የደረቁ ምግቦች እንደ ፓስታ፣ ሩዝ፣ ማርና ስኳር በዚህ ኮድ ሆን ተብሎ ተደብቀው ነው እንጂ እውነታውማ እነዚህ ምግቦች በትክክል ከተቀመጡ ለዘላለም ሊቆዩ ይችላሉ። አያቶቻችን የ5 ዓመት ማር በልተው እናም የ20 ዓመት ወይን ጠምቀው ጠጥተው ምንም እንዳልሆኑ ደግሞ ምን ሆኑ? እንዲሁ ከኛ በተሻለ ጤንነት እናም እድሜ እንደኖሩ ታስታውሳላችሁ አይደል? ታዲያ እኛ ለምን እንፈራለን? ፈሪውላ። ከዚህ ቪዲዮ በኋላ ግን ጀግና ትሆናላችሁ። አሁን ያየነው ነገር የገንዘብ ጉዳይ መሆኑን ሁላችሁም ተረድታችሁታል። ነገር ግን የምግብ ብክነት የኪሳችንን ገንዘብ ከመውሰድ ባሻገር በዓለም ዙሪያ ኢኮኖሚ ጥፋት እያደረሰ መሆኑን ታውቃላችሁ? የተባበሩት መንግስታት ዩኤን እና የዓለም ባንክ የሚያስጠነቅቁን ነገር አለ። በአመት የሚባክነው ምግብ ዋጋ በ10 ቢሊዮኖች የሚቆጠር ዶላር ነው። ይህ ገንዘብ በኢትዮጵያ ውስጥ 10 ትላልቅ ኢንዱስትሪ ፓርኮችን መገንባት ይችል ነበር፣ ወይም ሁሉም የትምህርት ቤት ተማሪዎችን ለአንድ ዓመት በነፃ ማስተማር ይችል ነበር። ታዲያ የምግብ አምራች ኩባንያዎች ይህን ሁሉ ብክነት ለምን ይፈቅዳሉ? መልሱ ቀላል ነው። ጊዜው አልፎበታል የሚለው ፍርሃት የንግድ ስትራቴጂ ነው። እኛ ስንፈራና ስንጥል እነሱ አዲስ እንድንገዛ ያስገድዱናል። ይህ የፍጆታና ብክነት ዑደት ወይም ሳይክል ኦፍ ኮንሰፕሽን ኤንድ ዌስት ነው። እዚህ ጋር ልብ በሉ። የምንጠራው የደረቀ ምግብ በባህላዊ መንገድ እንደ ዳቦና ቅቤ የጥንት አያት ቅድመ አያቶቻችን ጥበብ ነጸብራቅ ነው። እነሱ ቤስት ቢፎር የሚል ቀን አያውቁም ነበር። በመሬት ውስጥ ወይም በእንጨት ሳጥን ውስጥ የሚቀመጥ ጤፍ ወይም ሽሮ ለዓመታት እንደሚቆይ ያውቃሉ። ዛሬ ግን በማሸጊያ ላይ ባለው ቀን እየተመራን የራሳችንን ታሪካዊ ጥበብ እንጥላለን። የተረፈውን ምግብ ትልቅ ጥቅም ላይ ማዋል ወይም ማክሲማይዚንግ ሌፍትኦቨርስ። የተረፈውን ምግብ ብልህነት ባለው መንገድ መጠቀም ለሀገራዊ ኢኮኖሚያችን ብቻ ሳይሆን ለጤናችንም ወሳኝ ነው። ለምሳሌ የተረፈ ስጋ ወይም አጥንት ካላችሁ ከመጣል ይልቅ በቤት ውስጥ ስጋን ማድረግ ወይም ቋንጣ ወይም ለሾርባ ወሳኝ የሆነ የአጥንት መረቅ ወይም ቦን ብሮዝ መስራት ትችላላችሁ። ይህ መረቅ በተለይ ለህፃናትና ለአረጋውያን እጅግ ከፍተኛ የሆነ ጤንነት ይሰጣል። ይህ እውቀት ከፍርሃት ነፃ ያወጣናል፣ ከኩባንያዎች ወጥመድ ያወጣናል። ከሁሉም በላይ ደግሞ ገንዘብና ሀብትን ማስተዳደር የሚችል ትልቅ ትውልድ ያደርገናል። ሶስተኛው ዩዝ ባይ ወይንም እስከዚህ ተጠቀም። ዩዝ ባይ የሚለው ህግ ወይም ቀጭን ትዕዛዝ ወሳኝ ነው። ለምን ካላችሁ ወይ ደግሞ ለስጋ፣ ለወተት ተዋጽኦችና ለሌሎችም በቀላሉ ለሚበላሹ ነገሮች የሚሰጥ ማስጠንቀቂያ ደወል ነው። ደወል ስል ምን ትዝ አለኝ መሰላችሁ? ሰብስክራይብ በማድረግና ደወሏን በመጫን ሙሉ ቤተሰብ እንድትሆኑ እየጠየቅ ወደ ርዕሳችን ስመጣ ደግሞ አሁን ግን እዚህም ሚስጥር አለ። የምግብ ደህንነት ባለሙያዎች ወተት ዩዝ ባይ ቀን አልፎት እስከ 1 ሳምንት ድረስ በጥሩ ማሽተትና በአይን በመፈተሽ በመጠቀም እንደሚቻል ይናገራሉ። አያችሁ፣ በየቀኑ የምንጥለው የኛ የፍርሃታችን ውጤት ነው እንጂ ለጤንነት ስጋት ኖሮብን አይደለም። ወይ አለማወቅ ከተጠያቂነት አያድንም ብላችሁ ታስባላችሁ? መልሱን ኮሜንት ላይ ጻፉልኝ። አሁን ግን ቆም ብለን በህሊናችን እናስብ። ይህ ሁሉ እያወቅን የምግብ ብክነት ለምን ሆነ? እንዴት ተፈጠረ ከተባለ የተፈጠረበት ምክንያት የለመድነውን መንገድ መተው ስለከበደን ነው። በዚያ ላይ ደግሞ አንድ ቀን ለፍቅር ስጦታ ለመስጠት ወይም ለአንድ ድሃ ለመርዳት ያሰብነውን ብር በየሳምንቱ እየጣልን የምግብ ብክነት ገንዘባችንን ከኪሳችን እየነጠቀ ይህን ብቻም ሳይሆን
የሌሎችንም ሆድ ባዶ እያደረገ ነው። እስካሁን ምን ያህል ገንዘብ አጥፍተን ፈጣሪ ስራቸውን ይስጣቸው። ሌላ ምን ይባላል? ይህ እውነት ለእናንተ ጠቃሚ ከሆነ እንግዲያው አንድ ትልቅ ነገር አድርጉልኝ፣ ላይክ አድርጉ። ይህ ቪዲዮ በሌሎች ዘንድ እንዲታይ፣ በተጨማሪም ሌሎች ገንዘባቸውን እንዳያባክኑና የሀብትን ባለቤት እንዲሆኑ ሼር አድርጉ። አሁን ኮሜንት ላይ ከዚህ በፊት ያለ ምክንያት የጣልነውን በጣም ውድ ምግብ ጻፉልኝ። ምክንያቱም ሁላችንም እርስ በርስ እንማማራለን። ታዲያ ምግቡ ደህና መሆኑና ለጤናችን ስጋት እንደሌለው እንዴት እናውቃለን የሚለው ጥያቄ አእምሯችሁ ላይ ማቃጨሉ አይቀርም። እንግዲህ እኛ ኢትዮጵያውያን 3 የሙያ ህጎች አሉን። የመጀመሪያው በአይናችን በማየት ሻጋታ ማለቴ ፈንገስ ካለበት መጣል ብቻ ነው አማራጩ፣ ወይም በተገቢው መልኩ ማስወገድ። ለምግብነት አይውልም፣ በቃ እያዘናችሁን ቢሆን ጣሉት። ቀጣይ ማሽተት፣ መጥፎ ጎምዛዛ ሽታ ካለው ለመመገብም ሆነ ለመስራት በጭራሽ እንዳትሞክሩ። ለምን ካላችሁኝ እስከ ሞት ሊያደርስ ስለሚችል። የመጨረሻውን በደንብ አድርጋችሁ አድምጡኝ። ሸካራነት ወይም ቴስት፣ ትንሽ ቀምሳ መጥፎ ከሆነ ወዲያውኑ ማስወገድ ወይም መጣል። ከተመገባችሁት ግን ጤናችሁ አደጋ ላይ ትጥላላችሁ። እነዚህ ናቸው የኛ እውነተኛ ዳኞች። እስቲ አሁን ተነሱ፣ ወደ ሚሊዮኖች ቁጠባ የሚወስደውን የቻናላችንን መሶብ ኩኪንግ ወደ ተግባራዊ ምክሮች እንለፍ። የደረቁ ዳቦዎችን አትጣሉ። በምትኩ አያቶቻችን እንደሚያደርጉት ለፍትፍት ወይም ለፑዲንግ ተጠቀሙበት። በነገራችን ላይ ፍትፍት ምን እንደሆነ መልሳችሁን ኮሜንት ላይ ብትነግሩን የምሸልማችሁ ይሆናል። ወደ ሀሳቤ ስመለስ ፍሪጅ ውስጥ አስቀምጣችሁ ለሾርባ መወፈሪያነት ተጠቀሙ። ይህን መንገድ ከተጠቀማችሁ በገንዘባችሁ የገዛችሁት ዳቦ ለጤናችሁ ስጋት አይሆንባችሁም። በሁለተኛ ደረጃ ቤስት ቢፎር ያለፈባቸውን ቅመማ ቅመሞች አትጣሉ። ምክንያቱም ኃይላቸው ብቻ ነው የሚቀንሰው። ትንሽ ሌላ ቅመም ጨምራችሁ እንደገና ተጠቀሙ። አሊያም ወደ ማሰሮ ወይም ባሊ ውስጥ ጨምራችሁ ውሃ ፍልታችሁ በመጨመር ለቤት ውስጥ ጥሩ መዓዛ ወይም ፖትፖሪ ተጠቀሙበት። ቤታችሁ ጥሩ መዓዛ ይኖራል። ወይራንና ሰንደልን ያስንቃል ነው የምላችሁ። ከሁሉም በላይ ደግሞ እናንተም ገንዘብ አታባክኑም። አሁን መጨረሻው ላይ ደርሰናል። ማለቴ ሶስተኛው ላይ ብዙዎቻችሁ ትጠቀሙበታላችሁ ብዬ አስባለሁ። የሎሚና የብርቱካን ልጣጭ። ከተጠቀምን በኋላ የሚጣለው ይህ ልጣጭ ለጽዳት አስገራሚ ኃይል አለው። እንዴት ይሆናል ካላችሁ ኮምጣጤና የብርቱካን ልጣጭ ባሊ ውስጥ ጨምሮ ለ2 ሳምንት ዘፍዝፋችሁ ብታቆዩት ተፈጥሯዊ የጽድ ውህድ ታገኛላችሁ። ለማይክሮዌቭ ጽዳት ደግሞ ውሃ ውስጥ አፍልታችሁ ተጠቀሙት። ስለዚህ የጽዳት ሳሙና መግዛት ቀረ ማለት ነው። ይህን ሚስጥር ብናውቅ ኖሮ እስካሁን ለጽዳት ያወጣነው ወጪ በስንት እጥፍ ይቀንስ ነበር? ይህ ግል አስተያየቴ ነው። የእናንተን ኮሜንት ላይ ጻፉልኝ፣ እንወያይበት ፋሚሊ። እስከዚህ ድረስ ተከታተላችሁን ከሆነ በእውነትም ታላቅ ናችሁ። እንኳን ደስ አላችሁ። ከዛሬ ጀምሮ የገንዘባችሁ ጌታና ባለቤቶችም ናችሁ። የምግብ ኢንዱስትሪው ፍርሃት ሽያጭን ለመጨመር የፈጠረውን ወጥመድ ሰብራችኋል። የጣልነው ምግብ ሁሉ የገንዘብ ብቻ ሳይሆን የሀብታችንን ብክነት ነው፣ አላግባብ ወጪም ጭምር ነው። ነገር ግን ከዚህ በኋላ ነበር ብለን የምንጠራበት ጊዜ እንደሚሆን ተስፋ አደርጋለሁ። እንግዲህ ትልቁ ሚስጥር እናም እውነቱ ይሄ ነው። አብዛኛው ኤክስፓየርድ የሚባለው ምግብ ለትኩስነቱ የሚመጡ ችግሮች ከሌሉበት እናም ቅድም በነገርኳችሁ 3 መፈተሻ መንገዶች ካለፉ ምግቡ ይበልጥ ጤናማና ጣፋጭ ሊሆን ይችላል። ይህን ሁል ጊዜ አስታውሱ። ይህ ቪዲዮ የብዙዎቻችንን ህይወት ይለውጣል። ስለዚህ ላይክ፣ ሼር እና ሰብስክራይብ አድርጋችሁ የቤተሰባችን አባል እንድትሆኑ በትህትና እንጠይቃለን። በቀጣይ በጉጉት እንደምትጠብቁኝ ተስፋ አደርጋለሁ። በቀጣይ ሳምንት ደግሞ እንጀራን ሳናበላሽ ለ1 ወር ሙሉ በሙሉ እንደ አዲስ እንዴት ማቆየት እንደምንችል የሚለውን የገጠር ሚስጥር ይዘን እንቀርባለን። እስከዚያው ጤና ይስጥልኝ።